ሰላም 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 ጋይስ እንዴት ናችሁ? ተመልሰናል ከስንት ወር ከአራት አምስት ወር በኋላ ተመልሰን መተናል። እንኳን ደህና ቆያችሁኝ። እንግዲህ እናንተም እንኳን ደህና ቆያችሁኝ። ዌልካም ባክ ብያለሁ። እናንተም እንዳላችሁ ተስፋ አደርጋለሁ። ብቻ ተሰክሰናል እምላችሁ ጋይስ፣ ተሰክሰናል። ድብና አድርገን የተሰከስነው እንዲህ ይቻላል? እንዲህ መሰከስ ይቻላል? ምንድን ነው የተሰከስነው መሰላችሁ? ኮንቴንት ክሬሽን ቀላል ነው፣ ጀምሩ፣ ግቡበት፣ በርቱ፣ ግቡ ምናምን ሲሉ የነበሩ ሰዎች የት አሉ? በጣም ከባድ ነው ኮንቴንት ክሬሽን። ከባድ ነው ብቻ ሳይሆን በጣም ዝግጅት ይፈልጋል። ከባድ ነው ሳይሆን ዝግጅት ይፈልጋል። በጣም መዘጋጀት ያስፈልጋል። በኮንቴንት በአይዲያ መዘጋጀት ያስፈልጋል። በእቃ ራሳችንን ማዘጋጀት ይፈልጋል እና በጣም ተሳክሰናል። ሳንዘጋጅበት ዘው ብለን የገባን ብዙ ሰዎች ተስፋ እንድንቆርጥ ሆነናል እና የሆነ ነገር ደግሞ ሞክሮ ሳይሳካ ሲቀር ሌላው በቀላል መንገድ የተሳካለት መስሎን እንድንሳሳት ያደርገናል እና ለካ ቀላል አይደለም። በቃ እነሱ በቀላል መንገድ እንድናየው አድርገውን ነው እንጂ ቀላል አይደለም ኮንቴንት ክሬሽን። እና በዚህ 4 እና 5 ወር የገባኝ ነገር ምንድነው? ኮንቴንት ክሬሽን ቀላል ነው፣ ግን ደግሞ ያን ያህል በጣም ቀላል አይደለም። በቃ ዝግጅት ይፈልጋል። እንደ ማንኛውም አይነት ስራ፣ እንደ ማንኛውም አይነት ፕሮፌሽን ዝግጅት ይፈልጋል፣ መዘጋጀት ይፈልጋል፣ ብዙ ማቀድ ማሰብ ይጠይቃል እና እነዛ ነገሮችን በጣም ነው የተሰከስነው። እነዛ ነገሮች ናቸው የገቡኝ። ኮንቴንት ቀድመን ማዘጋጀት ቢያንስ ከመጀመራችን በፊት እንደ መጀመሪያ ከጀመርንና አንዴ ኒሽ ዳውን ከሆነን በኋላ መንገድ ከያዘልን በኋላ በዛው መቀጠል ይቻላል። ግን መጀመሪያ ምን እንደምንሰራ ሳናቅ፣ ሰው ምን ከኛ እንደሚወድ ሳናቅ ዝም ብለን ከመሬት ተነስተን የሆነ አንድ ኮንቴንት አንስተን ብንፖስት አልታይ ካለ እኔ ችግር አለብኝ እንዲህ ለእኔ ይሆን እንዲህ ብለን እንድናስብ ያደርገናል እና እንደዛ ማድረግ የለብንም። ቀላል እንደሆነ ማሰብ የለብንም። በጣም ቀላል ዝግጅት እንደሚፈልግ ማሰብ አለብን። ተዘጋጅተን ወደዛ ነገር መግባት ያለብን እና ቢያንስ በቃ አንደኛ አትሊስት ለአንድ ወር የሚሆነን ቪዲዮ የተለያየ ቪዲዮ በኒች ተነጥለን ምናምን አንልም። ብቻ ቢያንስ 30 ለዩቲዩብ የሚሆን ቪዲዮ 30 ለሆነ እኛ ለፈለግነው ፕላትፎርም የሚሆን ቪዲዮ ፈልገን ቀርጸን አስቀምጠን ከዛ እሱን በየተራ ፖስተን አይተን ሰው ሞር ኢንጌጅ ባደረገበት ለመቀጠል እንኳን እንዲሆነን ማለት ነው እንጂ ዝም ብለን አንድ ቪዲዮ ፖስተን እሱ ካልታየ ሌላ ደግሞ አይነት ፖስተን ካልታየ በቃ ነገር ለኔ ብለን ተስፋ ቁርጠን እንድንተው ነው የሚያደርገን እና እነሱ ቀላል ነው ብለው የሚያዩት እነሱ አሁን የደረሱበት ቦታ ላይ ሆነው ሲነግሩ ሜቢ ቀላል ሊሆን ይችላል እና ግን እንደ ጀማሪ በጣም ቀላል አይደለም። ሞራሉ ራሱ ሞቲቬሽን ይፈልጋል አይደለም። ዝም ብሎ በሆነች ላይት በእጅ ሰርቶ በስልክ በኮረነሰ ስልክ ቀርጾ መልቀቅ እኮ ሞራል ይጠይቃል። በቃ ነገን በደንብ ማሰብ ይጠይቃል። ያንን ማድረግ ትንሽ ከባድ ነው የሚመስለው እና ይሄ ነገር ነው የገባኝ እና ግን ለማንኛውም ወሬ አላብዛባችሁ። በመጀመሪያ ቀን ተመልሰናል ዩቲዩብ ላይ። ከዚህ በኋላ አንጠፋም። እኛም ኒቻችንን እስክናገኝ ድረስ ሰው የሚወድልን ነገር እስክናገኝ ድረስ በዚህም በዛም እንላለን። የሆኑ ነገሮችን ፖስታለን እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ለምታውቋቸው ሰዎች ሼር ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ሼር ማድረግ እንዳረሱ እና ከዚህ በኋላ አንጠፋም። ቢያንስ በሳምንት 3 ቪዲዮም 4 ቪዲዮም ከቻለን ሳምንቱን ሙሉ ለመፖስት እንሞክራለን እና ሰፖርት ደግሞ እንዳደረጋለን እርስ በርስ። ይህን ይመስላል። ከረጅም ጊዜ በኋላ ይህንን ተመልሻለሁ። ኮንቴንት ክሬሽን ከባድ አይደለም፣ ግን በጣም ቀላልም አይደለም ከባድ። እንደ ማንኛውም ስራ ዝግጅት ይፈልጋል። በቃ ተዘጋጅተን የምንሰራው ነገር ነው። በተረፈ ያን ያህል የምንጨነቅበት ነገር የለም። ኳሊቲ ኮንቴንት ካቀረብን ሰው ያዋል። እንደ ጀማሪ ኳሊቲ ኮንቴንት አለ፣ እንደ ፕሮፌሽናል ኳሊቲ ኮንቴንት አለ።
ዛሬ አቤል ብርሃኑ ሲል ሰምታችሁት ከሆነ ወይ እሸቱም ሲያወራ ሰምታችሁት ከሆነ እሱን ተውት። ሌላ ደግሞ ሚስተር ቢስት እንኳን መጀመሪያ የሰራው ቪዲዮን ኳሊቲ እና አሁን የሚሰራው ቪዲዮ ኳሊቲ የተለያየ ነው። እንደ ጀማሪ የምትሰሩት ኳሊቲ አለ፣ ደግሞ እንደ ፕሮፌሽናል ደግሞ እንደ ኤክስፐርት የምትሰሩት ደግሞ ኳሊቲ አለ እና ባላችሁበት በምትሰሩት ኮንተንት በተቻላችሁ መጠን ኳሊቲ ጥራት ያለው እንትን ለመስራት መሞከር። አልጎሪዝሞቹም እንደዛ ይመስሉኛል አይደል? ታዲያ አሁን ቲክቶክ ላይም ዩቲዩብ ላይም ምናምን ድምፅ ኳሊቲ እንዲኖረው የቪዲዮ ምስሉ ኳሊቲ እንዲኖረው ይፈልጋሉ እና በተቻላችሁ መጠን ያላችሁን ነገር ተጠቅማችሁ ብርሃን ላይ ምናምን ተጠቅማችሁ መስራት ይቻላል እና እንደዛ ነው። ስለተከታተላችሁ እዚህ ድረስ አብራችሁኝ ስለመጣችሁ በጣም አመሰግናለሁ እና አንተም ከዚህ በኋላ ቪዲዮ በየጊዜው ለመልቀቅ እሞክራለሁ እናስባለን እና በድጋሚ ላይክ እና ሰብስክራይብ ማድረግ እንዳይረሱ። ነገ ትልቅ ቦታ ደርሰን እንገናኝ ይሆናል። የቪዲዮ የምታዩ ሰዎች እና ኮንቴንት ክሬሽን ላይ መሰማራት የምትፈልጉ ለመስራት ሀሳቡ ያላችሁ ሰዎች ካላችሁ ነገ ትልቅ ቦታ እንገናኛለን እና እስከዛው ፒስ